አንድ ፖርሽን ምስር ውስጥና 85 ግራም ስቴክ ስጋ ውስጥ እኩል ፕሮቲን እንዳለ ያውቃሉ? ሰላም እንዴት ናችሁ? ሲስተር ክታብ እባላለሁ። ይሄ ስለ ምግብ የምናወራበት ሴግመንታችን ነው። አብራችሁን ቆዩ። በአንድ የምስር ፖርሽን ውስጥ የተለያዩ ኤሴንሻል እና ነን ኤሴንሻል የሆኑ አሚኖ አሲዶች አሉት። እንደገና ደግሞ ወደ 18 ግራም የሚሆን ፕሮቲን አለው። ይሄ ማለት ከእጽዋት ወይንም ከፕላንት ቤዝድ ከሆኑ ዳይቶች ውስጥ ስንመድበው በጣም ከፍተኛ የሆነ የፕሮቲን መጠን አለው ማለት ነው። ምስርን የተለያዩ አገርኛም ወይንም የውጭ ምግቦችን በማዘጋጀት የምስርን የፕሮቲን ጥቅም፣ የፋይበር ጥቅም፣ አይረንን፣ ካልሲየምን፣ ፖታሺየምን ማግኘት እንችላለን። በሕክምናም እንደሚመከረው በተለይ የደም ግፊት ያለባቸው ሰዎች እና በተለያየ ምክንያት ደም የፈሰሳቸው ሰዎች ካሉ ምስር እንዲበሉ ይመከራል። ይህም ምስር ውስጥ በከፍተኛ መጠን ጥሩ የሆነ የፖታሺየም እና የአይረን ኮንተንት ስላለ ማለት ነው። እስካሁን ይሄን ካልኳችሁ ጠቅለል ያለ መረጃ ደግሞ ካፕሽን ላይ እናስገባላችኋለን። የተለያየ ጥያቄ ደግሞ ካላችሁ ኮመንት ሴክሽናችን ላይ ጻፉልን፣ እንመልሳለን። እናመሰግናለን።